malee hangarradamni mootummaa waaqayyoo dhaaluu akka hin dandeenye wangeelli nutti himaa jechuudha. አራተኛ ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 10 ቁጥር 1 እስከ 2 ላይ ወንድሞቼ ሆይ ይህንን ታውቁ ዘንድ እወዳለሁ አባቶቻችን ሁሉ ከደመና በታች ነበሩ ሁሉም በባህር መካከል ተሻገሩ ሁሉም ሙሴ ይተባበሩ ዘንድ በደመናና በባህር ምን ሆኖ ተጠመቁ ብሎ በመጽሐፍ የእስራኤልን ቀይ ባህር መሻገር የጥምቀት ምሳሌ እንደሆነ ይገለጻል ማለት ነው እስራኤላውያን ከፈርዖን ባሪነት ከግብጽ የመከራ ቦታ የእግዚአብሔር ኃይል ነፃ ካወጣ በኋላ ወተትና ማር ወደምታፈሰው ሀገር ለመጓዝ ቀይ ባህርን መሻገር ነበረባቸው ማለት ነው ቀይ ባህር እስራኤላውያንን ሲያሻግረው የግብጻውያንን ምን ሆነ አሰጥመዋል ማለት ነው በቀይ ባህር መካከል የተሻገሩት እስራኤላውያን አዋቂዎች ብቻ አልነበሩ ህፃናትም አብሮን ተሻግሯል ማለት ነው ቀይ ባህር በታምራት እንደተሻገሩ ጠላቶችም እንደሰጠሙ ያምላክን ድንቅ ስራና ኃይል የሙሴን ባለሟልነትን ንግግርና የሰሙት ያዩት ታላላቆች ናቸው ማለት ህፃናት ግን በወላጆቻቸው አማካኝነት ከተሻገሩ በኋላ ነፍስ ሲያውቁ እግዚአብሔርን በዘጠኝ መቅሰፍት አሁን ምንድነው ሐዋርያ ጳውሎስ አንደኛ ቆሮንቶስ ምዕራፍ 10 ቁጥር 1 እስከ 2 ላይ ጻፈልን ኡመኒ እስራኤል ግብጽ ከሰ ይሮቱረኒት ግብጽ ባርነት ግብጽ ከሰ ጋፋ ባህን ማልረንጨ እንደርበንቹ ገላና ኤርትራ ቀይ ባህር ጀራን ገላና ዲማ ዋቂዮ ማልጎዲ አደኩቴት ኢሳን ጼሲሴ ጀቹራ ኡመኒ ሱን ጋፋ ይሰጫኒ አከማሊት ለካሜ ቢር አከጩበት ለካሜፊ በደመናና በባህር ተጠመቁ የእስራኤል ህዝብ ይለናል ፀሐይ እንዳያቃጥላቸው በደመና ሲመራቸው ነበር ያ ደመናና ባህሩን ሲሻገሩ ምን እንደምን ተቆጠረላቸው እንደ ጥምቀት ተቆጠረል አከጩበት ኢሳኔ ፍለካዋሚፊ ይችላል ከናም የሮሰንት ለገሰን ከንቲያን ነሞተ ጉጉዶ ብቻ ሶንታን ዳይማንስ ይችላል ህፃናትም ነበሩ ልጆችም ነበሩ ማለት ነው ስለዚህ ጥምቀት በልጆችም ባዋቂዎችም በሁለቱም ምን ይሆናል ይፈጸማል ማለት ነው ዳይማንስ ጉጉዶተንስ ኒራወተማች የሙሴን ትምርት የሙሴን ትእዛዝ የሰሙት ምን ሆናል ተሻግሯል የሙሴን ትእዛዝ ያልሰማው ደግሞ የፈርዖን ጦረኞች ምን ሆናል ማለት ነው በዛ ባህር ተሰምጧል ማለት ነው ቢሻንዘኒን ንኛ ተመንየቹ ቢሻንዞን ኢሳምቡረት የኙ ወታደሮ ተወረ ፈርዖን ይየቹ ኢሳንሱ ማንን ታሪቹ እንጮጳም ነየቹ ይሄ ደግሞ ምንድነው የሚያሳይ ትልቅ ስለሆኑ ከመጠመቃቸው በፊት መስማት መማር ማወቅ ስላለባቸው ስላላወቁ ስላልተማሩ ምን ሆናል ማለት ነው በዛ ባህር ውስጥ ተሰምጧል ማለት ነው አምስተኛ ኦሪት ዘፍጥረት ምዕራፍ 7 ቁጥር 1 ላይ የሚገኘው ኃይለ ቃል ነው እንደምንረዳው እግዚአብሔር ነው ይናለ አንተ ቤተሰቦችን ሁሉ ይዘህ ወደ መርከብ ግባ በፊቴ ጻድቅ ሆነ አይቻለውና በማለት በመርከቡ አማካኝነት የጥፋት ውሃ ኖይን ከነቤተሰቡ ሊያድኖ እንደወደደ እንረዳለን ማለት ነው ኖይ በተዛዙ መሰረት ቤተሰቦችን ሁሉ ይዞ ወደ መርከብ እንደገባ ኦሪት ዘፍጥረት ምዕራፍ 7 ቁጥር 17 ላይ እናገኛለን ኖይ ቤተሰቦቹን ለእግዚአብሔር ቃል ታዛዥ ሆኖ በመርከቡ ውስጥ እንደገቡ ከጥፋት ውሃ እንደዳኑ ተረድተናል ማለት ነው ኖይ 3 ልጆች ማለት ሴም ካምና ያፌት ህፃናት ቢሆኑ ኖሮ ወደ መርከቡ እንዳይገቡ ያግዳቸው ነበር ማለት የኖይ ልጆች ህፃናት ልጆች ቢኖራቸው ኖሮ ህፃን ስለሆኑ ከመርከብ ውጪ ይተዋቸው ነበር ማለት ስለዚህ እግዚአብሔር በሃይማኖት ያላወቁን ያላመኑ ለድነት የተዘጋጁ መርከብ አይቶ ያልተረዱ በመርከብ ውስጥ ለመግባት ሆነ ላለመግባት በራሳቸው ፍቃድ መወሰን የማይችሉ ህፃናት ቢኖሩ ኖሮ አድርጎ የፈጣሪን መኖር አውቆ አምኖ ለድነት የተዘጋጁ መርከብ አይቶ ወደ መርከቢቱ ለመግባት በራሳቸው ነፃ ፍቃድ እስኪወስኑ ድረስ በመርከቦች የሚያቆይ ወላጅ ይኖር ይሁንን ምንም
ያልበደሉ ሕፃናት በጥፋት ውሃ እንዲጠፉ ከመርከቦች የሚያስወጣችሁ ሰው እውነተኛ ወላጅም ጤነኛ መሆን ያስጠራጥራል ማለት ነው። እግዚአብሔር ኖህን ያዘዘው ቤተሰቡን ይዞ ወደ መርከብ እንዲገባ ነው እንጂ ማንንም እንዳይጠፋ የእግዚአብሔር ፍቃድ አይደለም ማለት ነው። ስለዚህ ሕፃናት መጠመቅ እንዳለባቸው ትልልቆችም እንደሚጠመቁ መጽሐፍ ቅዱስ ያስረዳናል ማለት ነው። ኖህ ከጥፋት ውሃ ያዳነ መርከብ የጥምቀት ምሳሌ ናት። እንደውም ቅዱስ ጴጥሮስ አንደኛ ጴጥሮስ ምዕራፍ 3 ቁጥር 20 ላይ ገልጿል ማለት መርከብ ውስጥ ኖህ ከነቤተሰቡ እንደገባ እንደታዘዘ ዛሬም ከነቤተሰባችን አንድ እንድንጠመቅ ቤተክርስቲያናችን ምን ታደርጋለች? ታዛለች ማለት ነው። ታዛለች። በእግዚአብሔር ዘንድ ከፍል ድነት የለም ማለት ነው። ግማሽን አድነን ግማሽን አጥምቀን ግማሽን ምንተውበት የለም ማለት ነው። ከነሙሉ ቤተሰብ መጠመቅ እንዳለባቸው ሕፃናትም ጭምር ሕፃናት የጥምቀት መካከል ማለት ልጅ ከመርከብ ውስጥ አውጥቶ የጥፋት ማዕበል ውስጥ መወርወር ነው ማለት ነው። መወርወር ነው ማለት ነው። ስለዚህ ይሄንን በእውነተኛ ዳኛ በእግዚአብሔር ያስጠይቃል ማለት ነው። ሕፃናት እንዳይጠመቁ ቢባል ያን ጊዜ የኖህ ልጆች የሆኑት ሕፃናት እንዳይጠመቁ እንዳይገቡ ምን ያደርግ ነበር? ይከለክለው ነበር ማለት ነው። ስለዚህ ኖህ ከነቤተሰቡ ምን አለ? ወደ መርከቢቱ ገብቷል ማለት ነው። ገረ መርከባ ሰኔት አከሲነን ያጅጅሩ ከናፍ ማልጀጆ ወዳቸው ሕፃናት እንዳይመንስ ጩጳሙ አከቀበን ኑቲማ አጀጁ ጌታ ሰው ዳግመኛ ከዋና ከመንፈስ ቅዱስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም ብሎ ደግሞ ዮሐንስ ወንጌል ምዕራፍ 3 ቁጥር 8 ላይ ተጽፏል ማለት ነው። እንግዲህ ዮሐንስ ወቀናስ ለኮስ ድድረት ነምኒ ለመተ ይወድ አለተ መኔ ብሻን ይፈፈሩ ሁሉ ጮጳይን ሞቱማ ወቀይ ዳሉ አከህን እንደኝ ኑፍ በሬ ፈሜጅረቹ የመዳን ወይም የድነት ትርጉምና የመጨረሻ ግቡ የእግዚአብሔር መንግስት መውረስ ነው ማለት ነው። መውረስ ነው። የዘላለም ሕይወት የሚበላውን ሞት የሌለበት መንግስተ ሰማያት ሰማይ የሚኖሩ ነው ብሎ ራእይ ዮሐንስ ምዕራፍ 21 ቁጥር 1 እስከ 4 ላይ አስቀምጦልናል ማለት ነው። የመጨረሻ ስድስተኛ እግዚአብሔር አምላክ ሕፃናትን ከጸጋ አያርቃቸውም ማለት ነው። ከበረከቱም አይነፍጋቸውም ማለት ገና በእናታቸው ማህፀን ሳሉ የተቀደሱና ሀብት መንፈስ ቅዱስ ያድርባቸዋል ማለት ነው። በመጽሐፍ ቅዱስ ውስጥም ይገኛል። ለምሳሌ ነብዩ ኤርሚያስ ገና በእናት ማህፀን ሳለ እግዚአብሔርን እንደቀደሰው ሲገልጽ የእግዚአብሔር ቃል ወደኔ እንዲስል መጣ በወድ ሳልሰራው አውቄያለሁ ከማህፀን ሳትወጣ ቀድሻለሁ ለአሕዛብም ነብይ አድርጌያለሁ በሚል ነብዩ ኤርሚያስ ምዕራፍ 1 ቁጥር 4 እስከ 5 ላይ አስቀምጦልናል ማለት ነው። ስለዚህ ሕፃናት እንዲጠመቁ የማን ፍቃድ ነው ማለት ነው? እግዚአብሔር ፍቃድ ነው። ዋቀዩን ዳይማን አከጩጳመን ዳውማ ተከጩጳመን እየመሳት እንደውም ገራሃዳ ከሰባሃኒ እርገዳለተን ሞር ሱንዳ ገራሃዳ ሳኒ ከሰጥዩ አከኢሳን ስለቲ ኤርሚያስ ኑፍ በሬሲ ጅራጅ በተመሳሳይ ሁኔታ መጥምቁ ዮሐንስ ገና በእናቱ ማህፀን መንፈስ ቅዱስ እንዲሞላበት ቅዱስ ገብርኤል ለአባቱ ለዘካርያስ ሲያበስር ገና በእናቱ ማህፀን ሳለ መንፈስ ቅዱስ ይሞላበታል ሲል ተናግሯል ማለት ነው። ከእናቱ ማህፀን ሳይወጣ ገና የእግዚአብሔር መንፈስ እንደሚሞላበት ተናግሯል ማለት ነው። ሉቃስ ምዕራፍ 1 ቁጥር 15 ላይ ለዚህ ነው እግዚአብሔር ሕፃናትን በማህፀን ሳሉ የሚቀድሳቸው መንፈስ ቅዱስ የሚያሳድርባቸው ከሆነ ከተወለዱ በኋላ እንዳይጠመቁ የሚከለክላቸው ማን ነው? በቅዱስ ወንጌል ተጽፎ እንደምናገኘው ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ለሕፃናት ልዩ ትኩረት በመስጠት አቅርባቸዋል ማለት ነው። አቅፋቸዋል። እጁን እንጭኖ እንደባረካችሁ ተጽፏል ማለት ነው። በጊዜው የነበሩ ወላጆቻቸው በኦሪት ልማድ ልጆቻቸውን ለማስባረክ ወደ ጌታ ይዟቸው ሲመጡ ሐዋርያት ወላጆቻቸውን ተቆጧቸው ሕፃናቱን ከልክሏቸው ነበር ማለት ነው። ጌታችን ምን አለ? ለሐዋርያት የጠሩት አይቶ በዝምታ አላለፈም ማለት ሕፃናቱ ወደኔ ሲመጡ ምን አታደርጉ? አትከልክላቸው፣ የእግዚአብሔር መንግስት እንደዚሁ ላሉት ናት በማለት እስከ
ምጽአት ለሚነሱ ሕፃናት ወደ ፈጣሪያቸው ቀርቦ በረከት እንዲያገኙ ለሚያግዱ ወላጆች ማስጠንቀቂያ ከተሰጠ በኋላ አቀፋቸው እጁንም ጭኖ ባረካቸው ይለናል የማቴዎስ ወንጌል ምዕራፍ 19 ቁጥር 13 ላይ ማለት ነው። እና ዋቀዮን ዳይመኒፍ ቦታ ጉዳገከኒ ዳይመን ገረኩ አከዱፈን ነው ወሪና ሞተማን ዋቀዮ ከነከሳኒ ከናፍ ቆጶፍቴ ጅርት ጀዴ ሐመቴ ሐርከረጎዲ አከኤቢሴ ኑቲማ አጀቹና ወላጆቻቸው እምነት ልጆች መባረካቸው ልብ ልንለው ይገባል ማለት ነው። እንግዲህ ባለቤቱ ሕፃናትን ከበረከቱ ካላነሳቸው ካጠገቡ ካላረቃቸው ተጠምቆ ጸጋ መንፈስ ቅዱስ እንዳይቀበሉ የሚከለክሉ ማን ነው ማለት ነው። ስለዚህ ሕፃናት ምን ይሆናሉ ማለት ነው? በልጅነታቸው ሊጠመቁ ይገባል ማለት ነው። ታውማ ሰኒት ጩጳሙ አከቀበን በጫም ንቁልቁሉን ኑፍቴ ይሳጭ ሰባተኛ ቅዱሳን ሐዋርያት በጥንተ ስብከት ሰዎችን አስተምሮ አሳምኖ ያጠምቁ ነበር። የቤተሰቡ ኃላፊ አምኖ ሲጠመቅ ቤተሰቡ በሙሉ ይጠመቅ እንደነበር ተጽፏል ማለት ነው። ሙሉ ልጆችን ሙሉ ቤተሰቡን ሲያጠምቁ እንደነበር ሐዋርያት ራስ ሲጠመቅ የቀረው አካል እንደማይለይ የቤተሰብ ኃላፊ ሲጠመቅ አባትና ሲጠመቅ መላ ቤተሰቡ ይጠመቅ ነበር። ቤተሰብ የሚለው ቃል የእድሜና የጾታ ልዩነት ሳይኖር በአንድ ቤተሰብ ስር ስም የሚተዳደሩ ሰዎች ያጠቃልላል ማለት ነው። እስራኤሎች በቤተሰባቸው ሆኖ ሲኖሩ ነበር። በአንድ ቤተሰብ ውስጥ የሚኖሩ ሰዎች ሁሉ ቤተሰብ ይባላሉ ማለት ነው። ቤተሰብ ይባላሉ። ከናፍዩ ጩጳን ጋፈታ ሲፈሙ እንደሳኒትዩ በከተኮት አከጩጳ መንታሲሳ አጀቹን በእነዚህ መመሳሰሉ ምክንያቶች ቤተክርስቲያናችን ምን ታደርጋለች? ሕፃናትን በ40 በ80 ታጠምቃለች ማለት በፍትሐ ነገሥት አንቀጽ 3 ላይም ቅዱሳን አባቶች እንዲህ ብሎ አስቀምጧል። ጥምቀት የተሰራው ለወንዶችም ለሴቶችም ለትልልቆችም ለትንሾችም ነው ማለታቸው ከቅዱሳን መጻሕፍት በተረዳችሁትና የቅዱሳን ሐዋርያት ተከታዮች በመሆናቸው ነው። ስለዚህ ወንድ በ40 ሴት በ80 ቀን እንዲጠመቁ ታዟል ማለት። ነገር ግን ሕፃኑ ወይም ሕፃኗ ለሞት የሚያሰጋችሁ ሆኖ ከተገኘ ከ40 ቀን በፊት መጠመቅ ይቻላል ማለት ነው። ሕፃናቱ ሳይጠመቅ ቢሞቱ የካህን ጥፋት ከሆነ ከስልጣን ክህነት እንዲሻር ጥፋቱ በወላጅ ከሆነ ለተወሰነ ጊዜ የሚመናን እንዲለዩ ያደርጋል ማለት ነው። ፍትሐ ነገሥቱ መንፈሳዊ አንቀጽ 3 ላይ ሕፃናት የዘላለም ሕይወት እንዲያገኙ የወላጆችና የቤተሰቦቻችን ፍላጎት ነው ማለት ነው። ያለ ጥምቀት ደግሞ ለዘላለም ሕይወት አይገኝም። ቤተክርስቲያናት ሕፃናትን በወላጆቻቸው እምነት የተነሳ የወላጆቻቸው እምነት የተነሱ እምነት በማድረግ ሕፃናት ከእግዚአብሔር መንግስት ውጭ እንዳይሆኑ ታጠምቃለች ማለት ሕፃናት በመጠመቃቸው የቤተሰብ ሕይወት ይላመዳሉ ማለት ነው። ይላመዳሉ። ስለዚህ ቤተክርስቲያናችን ከዚህ የተነሳ ምን ታደርጋለች ማለት ነው? ሕፃናትን ታጠምቃለች ማለት ነው። እንግዲህ ኮርሳችን በዚህ ላይ አጠናቀናል። እንግዲህ ዛሬ ትምህርታችን ስናጠቃልል ስርዓተ ጥምቀት አፈጻጸም እንዴት ነው? ስርዓተ ጥምቀት የሚፈጸመው ስርኒ ጩጳ አከሚቲና ከጌጭፈሙ من كريستيانا كين كرالا من شوبا كتاسيس ورينغو قدوتا في ورين دايماني تيجي ورينغو قدوتا تاني تلك يهونوتن لكن مادام يدرسوتن من ترجعليش أستمرا مكرا مسترس اللازم كنجرتش بوهلا من ترجعليش ታጠም ቃለች ማለት ካጠመቀች በኋላ ስጋው ቀባ ቅዱስን ቀባ ሜሮን ቀብታ ከዛ በኋላ ስለ ስጋው ደግሞ ታበቃለች ማለት ነው። ከዛ በኋላ ሁለተኛ ጥምቀት ደግሞ በሕፃንነት ነው። በ40 እና በ80 እንዲጠመቁ ቤተክርስቲያናችን ታዛለች። በዚህ ልክ ትፈጽማለች። ሕፃናትን የምታጠምቅበት ምክንያት ምንድነው? ብዙ መስራጃዎችን አይተናል ማለት ነው። መጽሐፍ ቅዱስ ጥቅሶችንም አንስተን ተምረናል ማለት ነው። የሰማነው በልቦናችን ያሳድርብን። እንግዲህ በአጠቃላይ ዛሬ ትምህርታችን ኮርሳችን ምስጢረ ጥምቀት የሚለው እዚህ ላይ አጠናቀናል ማለት ነው። ስለ ጥምቀት ላይ ጥያቄ ካላችሁ ማታ እግዚአብሔር ከፈቀደ ከአንድ ሰዓት በኋላ ጥያቄያችሁን በአጠቃላይ ስለ ጥምቀት ያላችሁ ጥያቄ አዘጋጅታችሁ ከጸሎት በኋላ ማንሳት ትችላላችሁ ማለት ነው። ዋይጭ ትጮ ጰረት ጋፊ ቀብደን ካስተኒ ጋፈቹን ኒደንዳ